ጤና ይስጥልን እንዴት ከረማችሁ ውድ ተከታታዮቼ። ባለፈው ቪዲዮዬ ቃል እንደገባሁት ሀገራችን ላለችበት የውሃ ችግር መፍትሄ ይሆናሉ ምላቸውን ሐሳቦች ለማቅረብ ቃል ገብቼ ነበር እና ስለዚህ እነዚህን ጉዳዮች ዛሬ አብረን እንድናይና እናንተም ኢንጌጅ አድርጋችሁበት ይሄንን ሐሳብ አዳብረን ለሚመለከተው የመንግስት ተቋም የፖሊሲ ይሄንን ለሚተገብሩ የመንግስታዊ አካላት እንዲደርሱ ማድረግና በርብርብ ያለንን ያዋጣን ሀገራችንን እንድንሰራ ነው ይሄን ሐሳብ ያቀርብኩትና ሐሳቡ ምንድነው የሚለው አሁን ላለንበት ኢትዮጵያ ላለችበት የውሃ አቅርቦት ችግር ለመቅረፍ የተዘጋጀ ስልታዊ ሐሳብ ነው። ሐሳቡም በአምስት ጉዳዮች ላይ ነው የሚያጠነጥነው። ይሄንን ሐሳብ ሳቀርብ እኔ ይሄንን ቪዲዮ የሚመለከት ሰው ሊረዳው የሚያስፈልገው ነገር ሀገራችን እነዚህን ሁኔታዎች አልተከተለችም ማለት ሳይሆን ኦፍ ኮርስ አንዳንድ እኔ ከዚህ በፊት ያልተከተልናቸውን ያላየናቸውን ነገሮች እዚህ ውስጥ የጨመርኩበት ሁኔታ አለ። ከዚህም የተሻለ ብዙ ተሰርቶም ሊሆን ይችላል። ነገር ግን እኔ አሁን ይሄን ችግራችንን ይፈታሉ ያልኳቸውን እዚህ ውስጥ ያካተትኳቸውን 5 ፖይንቶች የያዘ ሐሳብ እንደሚከተለው አቀርባለሁ። እንግዲህ ለዚህ ሐሳብ መነሻ የሆነን ምንድነው? ከዚህ በፊትም ባቀረብኩት ቪዲዮ እንደገለጽኩት አሁን ያለንበት የአፍሪካ የውሃ ማማ ሆነን ሳለን እኛ ዜጎች የኢትዮጵያ ዜጎች በተለያዩ የውሃ አቅርቦት ተግዳሮት ውስጥ እንዳለን አይደለም ገጠሩ ከተማ እንዲህ አይነት ችግር ውስጥ እንዳለን አንስቼ ነበርና ከዚሁ ጋር ተያይዞም በተለያየ የስራ አጋጣሚዎች በምንዘዋወርበት የተለያዩ አስከፊ የውሃ አቅርቦት ችግር እየታዘብን ነው የምናልፈውና ሌላው የዚህ ችግር ማስረጃ አንዱ የሚሆነው በ2023 ዩኤን በዩናይትድ ኔሽንስ ዩኒቨርሲቲ ኢንስቲትዩት ፎር ዋተር ኢንቫይሮንመንት ኤንድ ሄልዝ በሚባለው ተቋሙ በተደረገው የውሃ ደህንነት ዳሰሳ አፍሪካ ላይ ያተኮረ ማለት ነው ኢትዮጵያ የምትገኝበት 13 የአፍሪካ ሀገራት አስጊ የውሃ ደህንነት ችግር እንዳለባቸው ዘግበዋል። በዚሁ ዘገባ አያይዞም የዚህ የውሃ ደህንነት አስጊነትን ችግር ያስከተሉ መንስኤዎቹን አንደኛ ከህዝብ ቁጥር እና ኢኮኖሚ እድገት ጋር ያያይዘዋል። ሁለተኛ ግጭቶችን እንደ አንድ መንስኤ ያነሳል። ሶስተኛ የአየር ንብረት ለውጥን እንደ ምክንያት ያቀርባል። ከዚህ የተነሳ አሁን ያለንበትን ችግሮች ለመፍታት የሚከተሉትን 5 ፖይንቶች የያዘ የመፍትሄ ሐሳብ አብረን እናያለን። እንግዲህ በዚሁ ሂደት እንግዲህ ከ2000 እንደ አውሮፓ አቆጣጠር ከተለያዩ የውሃ ግቦች ፖሊሲዎችን ቀርጸን መተግበር ከጀመርንበት ጊዜ ጀምሮ ግብ እናስቀምጣለን እንጂ በተጨባጭ የሀገራችን የመጠጥ ውሃ አቅርቦት ችግር ከአመት ዓመት ብዙም እየተሻሻለ አልመጣም። በአንዳንድ ሁኔታዎች እንዲያውም እየተባባሰ የመጣበት ሁኔታ ነው የምናየውና ስለዚህ ሐሳቡ እንደሚከተለው ይቀርባል። አንደኛ ከአምስቱ አንደኛው የውሃ ሀብት ልማት ዘርፍን ለመተግበር የሚችል ሀገራዊ ግብ ማስቀመጥ ነው። ይሄን ስል ከዚህ በፊት ሀገራዊ ግብ የለንም ማለት ሳይሆን ሀገራዊ ግቦች ይሰራሉ፣ ይዘጋጃሉ። ነገር ግን እንዴት ነው የተዘጋጁት? እንዴት ነው ከየክልሉ ከየከተማው በተዋረድ ተሰብስበው የመጡት? ምን ያክልስ ጊዜ ተሰጥቷቸዋል? እውነት ይሄንን የሀገራችንን ችግር ሊያሳይ የሚችል ግብ ነው ወይ? ችግሩስ እውነት በዛ ልክ አለ ወይ የሚለውን ሊያሳዩን የሚችሉ ግቦች ማስቀመጥ አለብን። ምክንያቱም እንደታዘብነው ከዚህ በፊት በተለያዩ በይድረስ በፍጥነት እንዲደርስ በሚባል በተለያዩ ትዕዛዞች በእዝ በሚመስል መልኩ ነው ቶሎ
አመት የሚፈልግ ስራ ምናልባት ሜቢ በወር በሳምንታት እንዲያልቅ ተደርጎ የነበርንበት ሁኔታ የምናየው ሁኔታ የምንታዘበው ነበረ እና ስለዚህ አሁን የዚህ ስልታዊ ሀሳብ ዋና መሰረቱ እንደ ሀገር ያሉንን የሰው እና የተቋማት ኃይል የፋይናንስ እና የማቴሪያል ሀብታችንን ወደ ተጋረጠብን ችግራችን እንዲያተኩሩ እቾንም ሊንቀሳቀሱ የሚችሉትን ኃይሎቻችንን ሁሉ ወደዛ እንዲያተኩሩ ለማድረግም ይጠቅመናል እና ይህንን ሀገራዊ ግብ እንዴት ይሰበሰባሉ፣ እንዴት ይዋቀራል፣ እንዴት ይዘጋጃል የሚለውን አንደኛ ሀገራዊ ግቡ ከክልሎች ከከተማ አስተዳደሮች በተዋረድ በውስጣቸው ባሉት በውሃ ዘርፍ የተሰማሩ መንግስታዊ የሆኑ መንግስታዊ ያልሆኑ ተቋማት በተዋረድ ባለው መረጃ ተመስርቶ የተሰበሰበ አካባቢያቸውን በትክክል የሚገልጽ እውነተኛ የሆነ መረጃ ተሰብስበው በቅደም ተከተል ተቀምጦ በአጭር እና በረጅም ጊዜ ሊሳካ ወይም ሊተገበር የሚችል ተለይቶ ወደ ማዕከል ይሰበሰባል። ይሄ በየክልሉ የተዘጋጀው ስልታዊ ስትራቴጂክ ፕላን ማለት ነው። ይሄ እቅድ እና እንደዚህ የተሰበሰበው እቅድ አጠቃላይ ሀገራዊ የውሃ ፍላጎታችንን እንደየአስፈላጊነቱ በቅደም ተከተል የተቀመጠ የውሃ አቅርቦት ግብ ይይዛል እንደ ሀገር። እዛ ቀጥሎ ይህንን ሀገራዊ ግብ እንደ መሪ ቅድም ልንጠቀም እንችላለን ፖሊሲያችንን ከዚህ አንጻር እንዴት ይሄ ስራ ላይ እንዲውል እንዴት እናስተካክላለን የሚለውንም ሊያሳየን ይችላል። ኢንቨስትመንታችንን እንዴት ወደ ችግራችን ቅድሚያ ሰጥተን እንዴት እናንቀሳቀሳለን፣ ለጥናትና ለምርምር ስራዎችም መሰረት ማድረግ ነው ይሄንን እቅድ ማለት ነው እና ይሄ ሀገራዊ ግብ ለሁሉም ባለድርሻ አካላት ወደ አንድ የጋራ ግብና ውጤት እንዲሰሩና የተሻለ የስራ አፈጻጸምን በመጨመር ተደራራቢ ጥረቶችን እንዲቀነስ ይረዳናል። ሁለተኛው ሀሳብ የተቀናጀ የባለድርሻ አካላት የስራ ግባት ኦር ኮኦርዲኔትድ ስቴክሆልደር ኢንጌጅመንት የሚለውን ሀሳብ ነው እና ስቴክሆልደሮቻችን ያው የታወቀው ሀገራዊ መዋቅር አለ፣ ክልላዊ፣ ወረዳ መንግስታዊ መስሪያ ቤቶች እና መሰል ተቋማት ይሆናሉ። ከዚህ በፊት ብዙ ኦቨርሎክ ያደረግናቸው የከፍተኛ ትምህርትና ምርምር ተቋማት ብዙ ወደዚህ ኢንጌጅ ማድረግ አላየውም። በስራ ልምዴ ባጋጠመኝ እንትን ከፍተኛ ትምህርት ዩኒቨርሲቲዎቻችንና የምርምር ተቋማችንን ወደ ችግራችን በተለይ በውሃ ዘርፉ ብዙ ስንጋብዝና ስንጠቀምባቸው አላጋጠመኝም። እኔ ይሄንን አሁን በትክክል እንድናየው ይሄ ሀሳብ ቀርበዋል እና የልማት አጋሮች እና መንግስታዊ ያልሆኑ ድርጅቶችም አንድ ባለድርሻ ናቸው። የግሉ ዘርፍ ባለሙያዎች እና ተቋማትን ተቋራጮች እንደዚሁ በዚህ ዘርፍ የተሰማሩ እና ዋናው ማህበረሰቡ እና የውሃ ተጠቃሚ ስብስቦችም እንደዚሁ ባለድርሻ ናቸው እና እያንዳንዱ ባለድርሻ የሚሰራው ግልጽና በሚታወቅ የስራ አድማስ የተከለለ ምንም አይነት ብዥታን የሌለው የስራ መደራረብን የማይጋብዝ አደረጃጀት ያስፈልገናል እና ይሄንን ካደረግን በውሃ ሀብት ልማት ሂደት ውስጥ የቴክኒክ ውሳኔዎችን ብቃት ባላቸው ባለሙያዎች መወሰንን ይጠይቃል። ከዚህ ቀጥሎ ይሄንን ቴክኒካዊ ውሳኔዎችን ወደ ተግባር ለማድረግ ለመውሰድ አስተዳደራዊና የሎጂስቲክ እገዛዎች ከዚህ በፊት እንደምናየው ውሳኔውን መግፋት ሳይሆን የቴክኒክ ውሳኔዎቹን መደገፍ፣ መርዳት እና ወደ ግብ መውሰድ ነው ሚናቸው ሊሆን የሚገባው እና ሶስተኛው ከላይ ለመጥቀስ እንደሞከርኩት ከዚህ በፊት ያልተጠቀምንባቸው ብዙም ወደዚህ ችግሮች ኢንጌጅ ያልሆኑ የከፍተኛ ትምህርትና የምርምር ተቋማት
የሀገራችንን ችግር ወደ መፍታት ብዙ ጊዜ ሲያተኩሩ አናይም እና ስለዚህ ይህንን በምን መልኩ በአዲስ አሰራር ይህንን በምን መልኩ እነዚህ የከፍተኛ ትምህርትና የምርምር ተቋማት የሚሰሩትን የምርምርና የልማት መርሃ ግብራቸውን ከክልልና ከሀገራዊ ግቡ ጋር እንዲያጣምሩ ማድረግ ነው። ይህን ችግር ራሳቸውም ምርምራቸውም ልማት ፕሮግራሞቻቸውም በዛ አቅጣጫ የተጣመረ እንዲሆን ማድረግ ነው እና ተጨባጭና ከባቢያዊ ተግዳሮቶች ላይ በማተኮር ዩኒቨርሲቲዎች በያሉበት አካባቢ በአካባቢያቸው በዚህ ዘርፍ ማለት ነው በዚህ በውሃ ሀብት ልማት ዘርፍ ነው ላይ የሚሰሩ ዩኒቨርሲቲዎች ካሉ ተጨባጭና ከባቢያዊ ተግዳሮቶች ላይ በማተኮር በመረጃ የተደገፈ ምክረ ሀሳብ እንዲያቀርቡ እድል መስጠት ነው እና ሀገራዊ ግቡን ለማሳካት በተለያዩ የስልጠና መርሃ ግብሮች ባለድርሻዎችን አቅም እንዲገነቡ ይህንን ሁኔታ መፍጠር ነው። ይህንን ካረግን አንደኛ ዩኒቨርሲቲዎቻችንና የምርምር ተቋማት ካለብን ተጨባጭ የሆነ ተግዳሮቶች ጋር የማህበረሰቡ ተግዳሮቶችና ፍላጎቶች ጋር እንዲቆራኙ ይረዳል እና በውሃ ሀብት ልማት ዙሪያ ያለውን ችግር ለመፍታት በንቃት እንዲሳተፉ ያደርጋል። አራተኛው የውሃ ሀብት መረጃዎችን ክፍተት መዝጋት ነው። ከዚህ በፊት እውነት ነው በተለያዩ ጊዜ መንግስት የተለያዩ ኢኒሼቲቭዎችን ወስዶ የውሃ ሀብት መረጃዎችን ለማደራጀት ተሞክሯል። ነገሩ ያው በዛው አመት ወይንም ማክሲመም አንድ አመት ከሱ ቀጥሎ ባለው እንደዚህ አይነት ጥረቶች ተደርገዋል። ከዛ በኋላ ግን ነገሩ ለተረሳና ስቲል የውሃ ችግር በዚህ ስራ ላይ ለተሰማራ ነው ባለሙያዎች እጅግ ከፍተኛ ተግዳሮት ለምርምር ስራዎችን ለመስራት እጅግ ከፍተኛ ተግዳሮት ሆኖ እስከዛሬ ቀጥሏል። ይሄንን የውሃ ሀብት መረጃዎችን ተግዳሮት ለመፍታት አንደኛ እንደ ሀገር ደረጃውን የጠበቀ አንድ አይነት የመረጃ መሰብሰቢያ እና ማጠራቀሚያ በሁሉም ክልሎችና ድርጅቶች ማደራጀት ነው። ሁለተኛ የመረጃ ፎርሙ ሁሉን አቀፍ ማዕከላዊና ለሁሉ ፕሮሰሲንግ አፕሊኬሽኖች ግብዓት መሆን የሚችል እና ዲዛይኖችን ኦፕቲማይዝ ለማድረግ እና ለአካዳሚክስ ምርምሮች የሚሆን ተደርጎ መዘጋጀት አለበት እና የመረጃዎች አደረጃጀት ሲስተም የህግ አስገዳጅነት ተዘጋጅቶለት ምክንያቱም ይጀምራል፣ በኢኒሼቲቭ ይጀምራል፣ አንድ አመት ወር የዛኑ አመት ይሰራል፣ ከዛ በኋላ የሚቆምበት ሁኔታ ነው ያለው እና በዚህ በውሃ ዘርፍ ስራ ላይ የተሰማሩ ማንኛውም ስቴክ ሆልደሮች የሚሰሩትን ስራ በአግባቡ በሚዘጋጀው ማዕከላዊ በሆነ አንድ አይነት ደረጃውን የጠበቀ የመረጃ አሰባሰብና የመረጃ ማጠራቀም ሲስተም ውስጥ እንዲያስገቡ የህግ አስገዳጅነት መዘርጋት መቻል አለበት። አለበለዚያ ይሄ ችግራችን ይቀጥላል ማለት ነው። ይሄ ችግር ከቀጠለ በመረጃ እጥረት የምንሰራቸው በግማሽ መረጃ በትንሽ መረጃ የምንሰራቸው የምርምር የጥናት ውጤታቸው ፌለር ነው፣ ውድቀት ነው እና ችግራችንን አይፈቱም። ይሄንን እኔ በትልቅ አጽንኦት መንግስትም የሚመለከተው አካል ይሄንን ጉዳይ ሲሪየስሊ መውሰድ እንዳለበት ይሰማኛል እና ይሄንን ካደረገን የዚህ መረጃ የያዝና መጠናከር በእውቀት ላይ የተመሰረተ ውሳኔ እንዲወሰን በውሃ ሀብት ልማት የሚደረጉ ጥናቶችና የምርምር ስራዎች ውጤታማ እንዲሆኑ ይረዳል ማለት ነው እና ይህንን እንደ አንድ ስትራቴጂ ብንወስድ ችግራችንን ሊቀርፍልን ይችላል ማለት ነው። አምስተኛውና የመጨረሻው ሀሳብ እኔ ያየሁት ምናልባት ከዚህ በፊትም ሀገራችን በተለያየ መልኩ ስትጠቀምበት ነበረ። ነገር ግን አብዛኛው የውሃ አቅርቦት ጥናትና ዲዛይን በተናጠል ፍራግመንትድ በሆኑ መልኩ ነበረ ሲካሄድ የነበረው እና ይሄንን ችግር ለመቅረፍ በተፋሰስ እና በንዑስ ተፋሰስ ውስጥ የተያያዙትን ሃይድሮሎጂ ሲስተሞች ሞዴሊንግ ሶፍትዌሮች በመታገዝ በመተንተን
እና በመገምገም የተፋሰሱን የውሃ ሀብት በተሻለ ደረጃ የመረዳት እድል ይፈጥርልናል። ስለዚህ ከዚህ በፊት የፖይንት ኢንቨስቲጌሽን ኦር ላንድ ከተማ ኦር ላንድ መንደር የምንሰራው ኢንቨስቲጌሽን ሳይሆን በተፋሰስና በንዑስ ተፋሰሶች ወደዛ ደረጃ ከፍ ያለ ወደዛ የጥናት ሲስተሞች ልናሳድግ ችግሮቻችንን ሊፈታልን ይችላል። ይህንን በተፋሰስ የተሰራውን የውሃ ሀብት ጥናት ምክንያቱም በሂደት እነዚህ በኩታ ገጠም በማገናኘት እንደ ሀገር እንደ ኢትዮጵያ ያለን ሀገራዊ የውሃ ሀብት ይዘታችንን ለማወቅ ብሎም ለማልማት፣ ለማቀድ፣ ለማስተዳደር አመቺ ሁኔታ ይፈጥራል። ወደዛ ማሳደግ መቻል አለብን። ወደ ሀገራዊ አጠቃላይ የውሃ ትክክለኛ መረጃ ላይ የተደገፈ ሀገራዊ የውሃ ይዘትን የመገምገም፣ የማወቅ፣ የመተንበይ ወደዛ አገልግሎት ይወስደናል። ስለዚህ ይሄ ስትራቴጂ ችግራችንን ከመፍታትም ብቻ አንጻር ሳይሆን አንደኛ ግጭቶችንም ለመከላከል ያለአግባብ የውሃ አጠቃቀምንም ለመቆጣጠርና የልማት ጥረቶች እንዳይደራረቡ ይረዳናል። ስለዚህ እንደ አጠቃላይ እኔ በእነዚህ 5 ፖይንቶች ላይ የቀረበው ሀገራዊ እቅድ በግልጽ የባለድርሻ አካላት ሚና፣ የምርምር ተቋማት ምርምራቸውን ከዚህ ሀገራዊ እቅድ ጋር በማስተዛዘር በአስተማማኝ የመረጃ ሲስተም እና ተፋሰስ እና የንዑስ ተፋሰስ የውሃ ሀብት ጥናት መርህን ማዕከል ያደረገ ነው ይህ ሀሳብ። እነዚህን መሻሻሎች ተግባራዊ በማድረግ ሀገራችን አሁን ከተበታተነና ጊዜያዊ መፍትሄዎች ላይ ብቻ አብዛኛው ጊዜያዊ መፍትሄ ላይ ከማተኮር በመላቀቅ ዘላቂና በቂ ደህንነቱ የተረጋገጠ የውሃ አቅርቦት ለሁሉም በተሻለ ጥራትና ጊዜ ውስጥ ለማዳረስ ያስችለናል። ስለዚህ ይሄንን ሀሳብ ገንብተነው ብንጠቀምበት አሁን ያለብንን የውሃ ሀብት አጠቃቀም ችግርን በተሻለ ትራንስፎርም አድርጎልን ሁሉም ዜጋ የውሃ ተጠቃሚ በአጭር ጊዜና በተሻለ ጥራት የውሃ ተጠቃሚ የሆነ ዜጋ እንዲሆን ይጠቅመናል። ስለዚህ ሀሳቤን አጠቃላይ ይሄንን ነው። በዚህ ሀሳብ ላይ አስተያየታችሁን እንድትሰጡን፣ ኢንጌጅ እንድታደርጉ፣ አብረን የሆነ ጠጠር ለሀገራችን ልማት እንድንወረውር በአክብሮት ጋብዛችኋለሁ። የዚህ ሀሳብና ተከታታይ የሚመጡ ሀሳቦቼን እንዲደርሶት ላይክ፣ ሼር፣ ኮሜንት በማድረግ ከዚህ ቻናል ቤተሰብ እንዲሆኑ በአክብሮት ደግሜ እጠይቃለሁ። አመሰግናለሁ።